እና ሌላ ደግሞ ጋይስ ማለት ነው ሰሞኑን በቴዲ ሙዚቃ እየታበደበት ነው ከዓለም እስከ ጫፍ ሰው በቃ ላላ እያለ ነው እና በጣም ነው ደስ የሚለው። ባይዘዌ ለምንድን ነው ተቃራኒ መሆን የምንወደው? እኛ የኢትዮጵያ ሕዝብ ለምንድን ነው ተቃራኒ መሆን የምንወደው? የምሬን እኮ ነው ማለት እኔ አሁን ሙዚቃውን ተቆርጦ ይደርሰኛል። ጌታ ምስክሬ ጀስት ጊዜ አግኝቼ ሁሉንም አልበሞቹ ሁሉንም ዘፈኖችን ቁጭ ብዬ እስከ መጨረሻው ምንድን ነው ምናምን ብዬ አላጤንኩትም ማለት ዩኖ በቃ ባለሙያ መሆን ያስፈልጋቸዋል እንዲህ አይነት ነገር ለመተንተን ማለት ነው። ግን ከዛ ከሙዚቃዎቹ ውስጥ ግን በቃ የግል ላይፋችን የሚነኩ ብዙ አይነት ትራክ ምንድነው ስንኞች አሉ ማለት በቃ በፍቅር የሚሆን በማህበራዊ ኑሯችን የሚሆን በአንዳንድ ነገሮች እኛን የሚነኩ ነገሮች አሉ ማለት ነው። እና በቃ ኢንጆይ ማድረግ ከቻለን ሙዚቃን እንደ ሙዚቃነቱ ኢንጆይ ማድረግ መቻል አለብን ማለት ቴዲ አንድ ሰው ነው የተሰማውን ነው ሰው እኮ ሲኖር ማለት ነው የትም ሀገር ሲኖር እዚህ ሀገር ቆይ ስለዚህ ሀገር እመለስበታለሁ እና ሰው በህይወት ዘመኑ ሲኖር የራሱ ኦፒኒየን አለው የራሱ ኦፒኒየን መሆን አለበት ብሎ የሚያምንበት ነገር የሚያምንበት ሀሳቦች አሉት እና እሱ ደግሞ ቴዲ አፍሮ የሙዚቃ ባለሙያ ነው፣ ዘፋኝ ነው እና ድሮ ሀሳቦቹን የሚገልጸው በሙዚቃ መልክ ነው። ገባችሁ አይደለ? ያምንበትን ነገር ይሄ ነገር መሆን አለበት ብሎ የሚገልጸው ከድሮም በሙዚቃ ነው ማለት አንዳንድ ዝም ብለን ነው ከሙዚቃውን የምንሰማው የምንጨፍረው ምናምን በሙዚቃው እንጂ ያን ያህል ትኩረት አድርገን ራሱ ማንም ማለት ነው ብለን ራሱ የምናውቅ ሰዎች ናቸው አይደለ? ያን ያህል ከርር ባናደርግ ነገሮችን በቃ ሙዚክ ነው። በቃ እንጆይ ማድረግ ከቻለን እንጆይ ማድረግ አለብን። ካልቻለን ደግሞ መተቸትም መብታችሁ ነው ማለት እኔ ያልተመቸኝን ነገር በቃ ይሄ ነገር ነው ምናምን ማለት ይቻላል፣ መብት ነው። ግን እንደው ተቸቱ አስፈላጊ ነው ወይ? ምን አይነት ኢምፖርታንት ነው በእኔ ላይ ብዬ አስባለሁ። የተመቸኝ ትራኮች እኔ በራሴ እንትን እላለሁ መስማት ሳይሆን አክቲቪቲ ታደርግበታለሁ ወይ ጨፍርበታለሁ ምናምን በቃ ገባችሁ አይደለ? ትሬንድ ነው ወይ ለራሳችሁ ጥቅምም አውሩት። ከዚህ ሙዚቃ እኔ በምን እጠቀማለሁ ብላችሁ ማሰብ ነው እንደውም ያለባችሁ እንጂ ይህ ሰውዬ ለምንድን ሙዚቃ ያወጣው ምናምን ብላችሁ መተቸታችሁ። አንድ ነገር ቢዝነሱ ነው የቴዲ አፍሮ መተዳደሪያው ሙዚቃ ነው። ሜቢ የራሱ እንትን ምንድን ነው የሚባለው ቢዝነስ ሊኖረው ይችላል። የራሱ የሆነ ሌላ ነገር የሚሰራው ነገር ይኖረዋል። ግን ቴዲ አፍሮ በቋሚነት የሚሰራው ስራው ዘፋኝነት ነው፣ በቃ ሙዚቃ ነው እና እሱ ደግሞ ጊዜውን ተከትሎ ነው መሄድ ያለበት። የህዝብ ትርታ ህዝብ ልብ ውስጥ ያለው ምን ያዋጣኛል፣ ምን ብሰራ ህዝቡ ያዳምጥልኛል የሚለውን ነገር ነው ኦኬ ተከትሎ የሚሄደው እና ያንን እሱ ላይፍ ላይ በጣም መጠበብ የለባችሁም። እሱ ተጠቦ የሰራው ያገኝበት ነው። ስለዚህ እናንተ ደግሞ እኛ ደግሞ እኔ አሁን ምንም አላገርፍበትም። እሱ እንዲበላሽበት አልፈልግም። እንደ አንድ ሰው ጥሩ ቢያገኝበት እንደ አንድ ኢትዮጵያዊ በጣም ነው ደስ የሚለኝ ያገኝ። ምክንያቱም በቃ በዛ ድህነት ውስጥ የሚኖር ሰው እንደ ሁላችንም አፍሪካኖች በጣም ድሃዎች ነን። ሚሊዮነር አይደለንም እንደ ኢንተርናሽናል ማለት ነው። እንደ ሀገር ቤት ሊሆን ይችላል። ኢንተርናሽናሊ በጣም የወደቀን ስለሆነ ሰው ልጅ ሲሰራ ደስ ይላል። ሲሰራ ሲደመጥለት በቃ የሆነ ነገር ሲያተርፍበት የሰራው ነገር ጥሩ ሲሆንለት እኔ ደስ ነው የሚለኝ። ምክንያቱም በቃ ምቀኝነት ባይኖር መደጋገፍ ቢኖር በቃ ሁሉም እንደ እየተሰማራበት የሙያ ምንድን ነው የሚባለው ሙያ ሁሉ ምንድነው ተጽዕኖ ፈጣሪ ፊት ለፊት የሚወጣ ከዛ ደግሞ በቃ የተሳካለት ቢሆን በጣም ነው ደስ የሚለው። እኔ አሁን ደስ ብሎኛል። የወርልድ እንትን ምንድነው ኢንተርናሽናል ምናምን አንደኛ ነው ምናምን ተብሏል። ጌታ ምስክር እኔ እንትን አላልኩም። ግን አንዳንዴ አልፎ የሚሰራው ቪዲዮ በጣም ከባድ ነው እና በቃ ጀስት ተውት እና ማዳመጥ ከቻላችሁ አዳምጡት።
ካልቻላችሁ ካልተመቻችሁ ደግሞ ተውት እና በዛ ኬዝ ደግሞ ሌላው ነገር ደግሞ እሱ ዘፈን አወጣ ተብሎ ደግሞ ሌላው መረበሽ የለበትም ማለት ሁሉም የራሱን ጉርጉሮ ነው። ኑሮ ከብዶታል ሰው። ፖለቲክ ሲስተሙ በጣም አሪፍ አይደለም ሀገር ቤት ያለው እና ያለው ነገር እናውቃለን እና ያን ነገር ህዝቡ የሆነ ያንን ቁስል የሚያክልለት ሰው ይፈልጋል እና ያ ቁስል ሲነካ ህዝቡ ካንተ ጋር ይነሳል ባይዘይ እና ምን ላችሁ ፈልጌ ነው እሱን የሚሸቅል ስራውን ይስራ። ከቻላችሁ አዳምጡለት፣ ግን መተቸትም ካለባችሁ በሚጠቅማችሁ መንገድ ተቹት እና መብታችሁ ነው። ግን እሱ ሪካርድ መስበሩ እኔ ሊረብሸኝ አይገባም። አሴ ብራዘር ላይ በቃ ወንድማችን እንደመሆኑ መጠን ማለት ነው ማንም በዚህ ሊረበሽ አይገባም እና ሲቀጥል ደግሞ ማርያም በጣም ዲሬክት እኮ ይሄ ነገር እና ሌላም ደግሞ የሱን ዘፈን የሚቃረን የሱን ዘፈን መልስ ምት ተብሎ ደግሞ የኦሮሚያ ዘፈን ተሰርቷል። እነሱም ደግሞ በዚህ መሸቀል አለባቸው ጋይስ። ሰው ልጅ እሱ በዘፈን እየተጠቀመ ነው፣ እነሱም በዘፈን ነው የሚጠቀሙት። እነገለ ነገሩም ሰነነ የሸን ጌታውን እሱንም አላዳመጥኩትም። ተቆርጦ ምናምን ትንሽ ፓርት ነው እንትን ቲክቶክ ላይ ይመጣል። ገብቻ አላዳመጥኩም። ዘፈን አዳማጭም አይደለሁም። ግን ደግሞ የእነሱን በዚህ መልክ ይደመጥላቸዋል። ገባቸው አይደለም? እነሱ የሆነ ቦታ ላይ ሊገናኙ ይችላሉ፣ የሆነ ቦታ ላይ አብረው ሊሰሩ ይችላሉ እና ህዝቡ መሀል ላይ ያስቀሩታል። እንደ ፖለቲካ ነው ሊያደርጉ የሚወጡት እነዚህ ሰዎች እና እንደ አርቲስት እኮ የሆነ ስብሰባ ቢጠራ እኮ አንድ ላይ ሊጠሩና አንድ ላይ ሊሳተፉ ምናምን ይችላሉ። ህዝቡ ውስጥ በዚህ ማሽቃባጭ ሆኖ ይቀራል፣ ለዛ ማሽቃባጭ ሆኖ ይቀራል ማለት ነው። ጋይ ሳናሽቃብጥ እኛ ራሳችን ብለን የት ሄድን እናዳምጣለን፣ የነ ዮሴፍ ጌታውንም እናዳምጣለን። መብታችን ነው። ጆሮአችን እንደሆነ አይሞላም እና እኔ በዛ ነው ማምነው። እና እናንተም ደግሞ አብዛኞቹ እዚህ ቻናል ላይ ያላችሁ ሰዎች ሲጀመር እንደዛ ነው መሆን ያለባችሁ። እኔ ስር የምትመጡ ሰዎች እዚህ ስር ከዘረኝና ንጹህ ነው። ቴዲ ሲጀመር ዘሩም አይታወቅም ማለት ይሄ እኔ እንዲህ ነኝ ብሎ አይናገርም። እሱ የተሰማውን ነገር ሲቹዌሽን አይቶ አየሩን አይቶ ይሰራል እንጂ ማለት ነው። እና እንዲህ አይነት ነገር ትችት፣ ጥላቻ ምናምን ያለባችሁ ሰዎች እዚህ ጋር ብዙ ምንም አትሰሩም እና ተዋረዱ ዝም ብላችሁ በቃ ማንም ይሸቅል ማንም ይስራ። እናንተ ደግፉት። መደገፍ ካልቻላችሁ ግን በመተቸት አምሯችሁን አትመርዙት እና እዛ ላይ ደግሞ ተጠንዳችሁ ብዙ ታታስቡና ያንን ወላችሁ የምትለው ሌላ ነገር የለም። እኛ ምንም አያገባንም። ባይዘይ ሀገራችን ሰላም ትሆንልን። ሁሌኛ ሰላም የሚፈልገው ጋይስ እንዴት ናችሁ? ሰላም ናችሁ? ወፎቹ ምንም አላሰራ ብለውኛል በጣም ጋይስ እንዴት ናችሁ? ሰላም ናችሁ? ወፎቹ ምንም አላሰራ ብለውኛል በጣም የሚጣጡት ኦልሞስት እና ዛሬ ማለት ነው አንድ ምርጥ ቪዲዮ ዩቲዩብ ላይ ለቅቄላችኋለሁ። አሪፍ ሪአክሽን ቪዲዮ ለቅቄላችኋለሁ። ዩቲዩብን ከስር ሜንሽን አደርግላችኋለሁ የመጀመሪያው ኮሜንት ላይ እና ግቡና ይኸውልኝ ላይክ አድርጉ፣ ሰብስክራይብ አድርጉ። ከደበራችሁ ኮሜንት አድርጉ። በጣም ያስጠላል ብላችሁ ኮሜንት ላይ ጻፉልኝ እሺ። ሁለተኛ እመጣለሁ ግን አሳቱ እመጣለሁ እና ዩቲዩብን ሰብስክራይብ አድርጉ ጋይስ። በጣም ፈልጌ ነው የምር እና ደግሞ ማለት ነው እቺ ታያታለች ባይዘይ ከስክሪፕቶ ጋር ያይዘዋለሁ። እቺኛዋ ማለት ነው እቺኛዋ ማይክ ናት። ማይክ እንደዚህ እኔ ማዘን ተብለኝ ነው እሺ። ማይክ ዋይርለስ ማይክ ነው። ቱፒስ ነች። እቺኛዋ ሁለት ናት። አንድ ለምሳሌ አንድ ሰው ኢንተርቪው ማለት ትፈልጉ አንዷን ራሳችሁ ትይዙታላችሁ፣ አንዷን ደግሞ ለጀሰት ትሰጡታላችሁ። ከዛ ኢንተርቪው ተሰራና አልተሰራም ተሰራም ከዛ እንትን አለች ስልክ ላይ የምትሰካ ትንሽ ነገር አላት እና ማውጣት አልችልም አሁን እየሰራሁበት ስለሆነ ከላይ አስገባላችኋለሁ። እና ዩቲዩብ ላይ ሰብስክራይብ ከገባ እቺ ጥያቄ ጠይቅና ጥያቄ በስትክክል ለመለሰልኝ ሰው ቀድሞ ለመለሰ አንድ ሰው እቺ ማይክ ይፈልማል ማለት ነው። እና ይሄ ሽልማት ለማስጀመር ደግሞ መቶ ሰብስክራይብ ያስፈልገኛል። እኔ ደግሞ ስልክ ላይ ነኝ ገና ስለዚህ ሰብስክራይብ ይቻላል። ስለዚህ ግቡና ሰብስክራይብ አድርጉ ዩቲዩብ ጋይስ፣ ግቡና ሰብስክራይብ አድርጉ። መቶ ሰብስክራይብ አስገቡ። ቪዲዮውን እስከ መጨረሻው ተመልከቱልኝ። እየዘጋችሁ እየደበራችሁ በግድ ይሁን ይሁን እሺ ጋይስ። እና ለማሻሻል ደግሞ ሞክራለሁ። እቺ ነገር ተስተካከል የሚል ነገር ካለ ጻፉልኝ፣ እኔ አስተካክላለሁ። እና ምጥፋ ምን ይሁን እኔ በጣም ወዳችሁ
እኔ ግን ከዚህ ላይ ሰዎች እዛ ላይ ሄዳችሁ እንድታዩ ነው የምፈልገው። እዛ ላይ በጣም ጸዴ ነው፣ ቪዲዮ ጥራቱን ይጨምራል። ከዛ ደግሞ ሽልማት አለው። የማይክ ሽልማት ጋር እና አብረን እንደዚህ እያለን እንድንቀጥል ጥሩ ፋሚሊ እንድንሆን ዩቲዩብ ሰብስክራይብ አድርጉልኝ። ወዳችኋለሁ። ባይ አባይ ለዘዴው ባፍ ይቀድማል አምኖ በክዳት እንዴት ያምናል ወርቅ ያበደረ ደርሶታለት እንዴት ይችላል ዝም ማለት ከነገ ዛሬ ይሻል ባልኩ የራሴ ጥበት ተነጠቅኩኝ ተታላሁና ከወንዝ ያልባል እንዴት ልታረቅ ከራሴ ጋር አዲስ አበባ አቶሸገር ዋሄ እንኳን ሸገር ሁሉ አይደሎ ሙላው አገር ዋሄ ሙላው አገር በፍቅር ተተ